ማስተር ካርድ በኢትዮጵያ በቀላሉ እንዴት ማውጣት እንደምንችል አሳያችኋለሁ ስቴፕ ባይ ስቴፕ። ባይቢት ቬሪፋይድ አርጋችሁ ካላችሁ ባይቢት ያላችሁ ማለት ነው በቀላሉ ማስተር ካርድን ማውጣት ትችላላችሁ። አንድ በአንድ ስቴፑን አለ። እንደምታወቀው ማስተር ካርድ ብዙ ጥቅም አለው። ለምሳሌ አሊኤክስፕሬስ ወይ አማዞን ላይ እቃ ኦርደር ማድረግ ትችላላችሁ። የፈለጋችሁትን እቃ ከውጭ በፖስታ ቤት በኩል ማግኘት ትችላላችሁ ማለት ነው። መጀመሪያ ባይቢትን አፕሊኬሽኑን አውርዳችሁ ቬሪፋይድ ማድረግ አለባችሁ ማለት ነው። ከዛ ባይቢትን ከከፈታችሁ በኋላ እዚህ ጋር እንደምታዩት ኢንተርፌሱን እናያለን። ኢንተርፌሱ ላይ ፒ2ፒ ዲፖዚት ሪዋርድ ሃብ ከዛ መሃል ሞር የሚለውን እዚህ ጋር እንደምታዩት ሞር የሚለውን እነካለን ማለት ነው። ወደ ሞር የሚለው ከገባን በኋላ ብዙ አማራጭ ያመጣልናል ማለት ነው። ከዛ መሃል ያሳለፈን እዚህ ጋር ፋይናንስ የሚለው ጋር እንሄዳለን። እስከ ፋይናንስ እዚህ ጋር እንደምታዩት ፋይናንስ የምትለው ጋር ከመጣን በኋላ ወደ ታች ካርድ የሚል አለ። እሱ ላይ እንጫናለን ማለት ነው። ካርድ የሚለው ላይ ስነካው ቀጥታ ወደ ፕሮሰሱ ያስገባናል ማለት ነው። እዚህ ጋር አፕላይ ነው ካርዱ አሁን ኦሬዲ ፕሮሰሱ ጀምሯል ማለት ነው። ከዛ አፕላይ ነው የሚለው ላይ ክሊክ እናደርጋለን። ከዛ የት ሀገር እንደሆናችሁ እዚህ ላይ ታስገባላችሁ። ሌላ ሀገር ከሆናችሁ ታስገባላችሁ ማለት ነው። እኔ ኢትዮጵያ ስለሆንኩ ኢትዮጵያ ኮንፈርም አደርጋለሁ ማለት ነው። እዚህ ጋር እንደምታዩት ኮንፈርም ካረገን በኋላ አይዴንቲቲ ቬሪፊኬሽን ይጠይቃል። ቬሪፋይድ ካላረጋችሁት አይሆንም ማለት ነው። ቬሪፋይድ ሆኗል ኦሬዲ። ይሄ ኔክስት እለዋለሁ። ኔክስት ካለን በኋላ ፕሮሰስ የመጀመሪያው የምሞላው እዚህ ጋር እንደምታዩት ካውንትሪ ኢትዮጵያ ብለዋል። እነዚህን ፕሮሰሶች መሙላት አለባቸው ማለት ነው። የመጀመሪያው አድሬስ ሉክአፕ የሚለውን አድሬሳችሁን ታስገባላችሁ ማለት ነው። ፖስታል ኮዱን 1000 ካላችሁት በኋላ እነዚህን ከሞላችሁ ኮንፈርም እናረጋለን ማለት ነው። እነዚህን ቼክ ማድረግ አለባችሁ። ሲቲ እና ፕሪቪው ላይ አዲስ አበባ መሆን አለበት። ያላችሁበትን ቦታ ታስገባላችሁ። ከዛ ኮንፈርም ቀጥታ ወደ ሶስተኛ ስቴፕ ይወስደናል ማለት ነው። መጀመሪያ ለሚጠይቀን ሶስተኛ ስቴፕ ላይ what will use ባይቢት for ባይቢትን ለምንድን ነው የምትጠቀሙት ይላል። ሴሌክት እናረጋለን። ኢንቨስቲንግ ኦር ሎንግ ተርም ሆልዲንግ ወይ ደግሞ ሁለተኛ ላይ ትሬዲንግ ኦን ባይቢት ፊያት ጌትዌይ። እኔ ለትሬዲንግ ስለሆነ ትሬዲንግ ኦን ባይቢት ነው። የፈለጋችሁትን መውላት ትችላላችሁ እናንተ። ሁለተኛ ላይ what is your employment status ይላል። ያላችሁበትን ሁኔታ ወይ ተቀጣሪ ከሆናችሁ ወይ ሰራተኛ ወይ ስቱደንት ከሆናችሁ እዚህ ጋር ማስገባት ትችላላችሁ ማለት ነው። እኔ ተማሪ ስለሆንኩኝ እዚህ ጋር ስቱደንት እለዋለሁ ማለት ነው። ቀጥሎ ያለው ደግሞ what is your source of ገቢያችሁ ምንጭ ምንድነው ይላል። የፈለጋችሁ ያን ያህል የሚያሳስብ ነገር አይደለም። የፈለጋችሁትን ማስገባት ትችላላችሁ ማለት ነው። እዚህ ጋር ሳላሪ፣ ፔንሽን፣ ሰልፍ ኢምፕሎይድ፣ ካምፓኒ ፕሮፊት ይላል። እዚህ ጋር የኔ ክሪፕቶ ካረንሲ ስለሆነ ክሪፕቶ ካረንሲ ብዬ አስገባለሁ። የመጨረሻው your annual income ማለት የገቢያችሁ ስንት እንደሆነ በዶላር አስቀምጡ ነው። ዝም ብዬ የመጀመሪያውን አስገባለሁ ማለት ነው። ከ9 በላይ ማለት ነው። እንደዚህ ከሞላን በኋላ ሶስተኛውን ስቴፕ ኦሬዲ ጨርሰናል ማለት ነው። ከዛ ይሄንን ቼክ ካረጋችሁ በኋላ ኔክስት እንለዋለን። ስልክ ቁጥራችን ካስገባን በኋላ መጨረሻ ላይ እንደዚህ ሬፈራል ኮዱን እዚህ ጋር እንደምታዩት ትሞላላችሁ። ከዛ የቀረን ሰብሚት እዚህ ጋር ሁለቱ ራይት ማድረግ አለባችሁ። ከዛ ሰብሚት እንለዋለን ማለት ነው። ሰብሚት ካለን በኋላ እንደዚህ ይመጣልናል ማለት ነው። ኦሬዲ your virtual application is under review ይላል። ከትንሽ ጊዜ በኋላ ቬሪፋይድ ይሆናል ወይ ደግሞ ማስተር ካርዳችሁን ትቀበላላችሁ ማለት ነው። በኢሜይልም ሜሴጅ ይልካል። ይሄው ነው ፕሮሰሱ ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ በማድረግ
ጥያቄና ሀሳብ ካላችሁ ኮሜንት ላይ ጻፉልን። ኤቢሳቴክ ቴሌግራም ቻናላችን ጆይን በማድረግ ቤተሰብ ይሁኑ። ቴንኪዩ